ሰላም እንዴት ናችሁ? የፌስቡክ አካውንታችሁን እንደማንኛውም ሰው ለፎቶ መለጠፊያ ብቻ ነው እየተጠቀማችሁት ያላችሁት ወይስ ገቢ እያስገኘላችሁ ነው? ዛሬ በኢትዮ ቴክ ስኪል ተራውን የፌስቡክ አካውንታችሁን ወደ ፕሮፌሽናል በመቀየር እንዴት ተከፋይ መሆን እንደምትችሉ ደረጃ በደረጃ አሳያችኋለሁ። ፕሮፌሽናል ሞድ ጥቅሙ ብዙ ነው። አንደኛው ጓደኞቻችሁን ወደ ተከታይ ፎሎወር ትቀይሩበታላችሁ። ሁለተኛ ደግሞ የቪዲዮቻችሁን እይታ ኢንሳይት እንድታውቁ ይረዳቸዋል። ሂደቱ ደግሞ በጣም ቀላል ነው። ስቴፕ ባይ ስቴፕ አሳያችኋለሁ። በመጀመሪያ ፌስቡክ አካውንታችሁ ላይ ትገቡና በዚህ መልኩ ያመጣላችኋል። ካመጣላችሁ በኋላ የፕሮፋይል ምልክታችሁን ትጫናላችሁ። ስትጫኑ እዚህ ኤዲት ፕሮፋይል የምትለዋለች ከሷ በላይ ያለችውን ይቺን ሶስቷን ነጠብጣብ ትጫናላችሁ። ሶስቷን ነጠብጣብ ስትጫኑ በዚህ መልኩ ያመጣላችኋል። ወደ ታች ስክሮል ታደርጉና ተርን ኦን ፕሮፌሽናል ሞድ የምትለዋን ትጫናላችሁ። ስትጫኑ እዚህ ጋር መስፈርቶችን ያመጣላችኋል። እንደዚህ ኦን ስታደርጉ የተለያዩ ጥቅሞችን ታገኛላችሁ ነው። ብዙ ፒፕል ጋር መዳረስ ትችላላችሁ፣ አክሰሳችሁን መቆጣጠር ትችላላችሁ፣ ተከፋይ ትሆናላችሁ ነው የሚልላችሁ። ስለዚህ አፕዴት ፕሮፋይል የሚለውን ትጫናላችሁ። ልክ አፕዴት ፕሮፋይል የሚለውን ከተጫናችሁ በኋላ እዚህ ጋር ሶስት ነገሮችን ያማርጥላችኋል። የምትፈልጉት ይሄኛውን ኦዲየንሱ ምን አይነት ኦዲየንስ ነው፣ ፐብሊክ ነው፣ ፍሬንድ ነው፣ ከስተም ነው የሚለውን ፐብሊክ ብታደርጉት አሪፍ ነው። ምክንያቱም ለብዙ ሰው ተደራሽ እንድትሆኑ ማለት ነው። በተለይ ኮንቴንት ክሬተር ከሆናችሁ በጣም አሪፍ አማራጭ ነው። ዜን ኔክስት ትሉታላችሁ። ኔክስት ካላችሁ በኋላ እነዚህን ህጎች ያው ታነቧታላችሁ። በእነዚህ ከተስማማችሁ አሁንም ኮንፈርም ብላችሁ ትጫናላችሁ። ከተጫናችሁ በኋላ እናንተን የሚገልጽ ነገር አለ። ለምሳሌ ኮንቴንት ክሬተር ከሆናችሁ፣ ዲዛይነር ከሆናችሁ፣ ዜና አንባቢ ከሆናችሁ ካታጎሪ ነው እዚህ ጋር የምትመርጡት። አንዱን ካታጎሪ ትመርጣላችሁ። ከመረጣችሁ በኋላ ኔክስት የሚለውን ትጫናላችሁ። አሁን ጨረሳችሁ ማለት ነው። አሁን ይሄ አካውንታችሁ ፕሮፌሽናል ሞድ ሆነ። ፍሬንዶቻችሁ ለእናንተ ፎሎወር ይሆናሉ። በተጨማሪ ደግሞ እናንተ ሊሚት እንዳይልባችሁ ያደርጋል። ለምሳሌ በኖርማል አካውንቱ 5000 ከደረሰ ከዛ በላይ መቀበል አይችልም። ፕሮፌሽናል ሞድ ካደረጋችሁት ግን ከ5000 በላይ ሰዎች እናንተን አድ ቢያደርግ ችግር የለበትም፣ አንሊሚትድ ይሆናል ማለት ነው። ስለዚህ ወደ ዳሽቦርድ ስትሄዱ በዚህ መልኩ ያመጣላችኋል ማለት ነው። እዚህ ጋር መስፈርቶችን እያንዳንዱን ነገሮች መቆጣጠር ትችላላችሁ። በዚህ መልኩ አካውንታችሁን ወደ ፕሮፌሽናል ሞድ መቀየር ትችላላችሁ። ማስጠንቀቂያ፣ አንድ ነገር ግን ተጠንቀቁ። አካውንታችሁ ሎክድ ከሆነ ወይም የተቆለፈ ከሆነ ፕሮፌሽናል ሞድ አይመጣላችሁም። ስለዚህ መጀመሪያ አካውንታችሁን አንሎክ ማድረግ እንዳትረሱ። አካውንታችሁን ቀይራችሁ ገቢ ለመጀመር የማስተር ካርድ ወይም የባንክ መረጃዎች ማስተካከል ለምትፈልጉ እኛም ማማከር ትችላላችሁ። በዚህ ቪዲዮ ላይም ሌላ ጊዜ እሰራላችኋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ ያድርጉ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።